ከኔ ጋር ወይ ኢየሱስ በሚል ርዕስ አጭር ቃል እንካፈላለን። አታውቁትም ብዬ ሳይሆን ወደ ኋላ መልሻችሁ ደህንነታችንን ብድግ አድርገነው አመስግነንበት እንድንወጣ የሚያስችል ያዳነንን መንገድ ኢየሱስ በህይወታችን እኛን ለማዳን የከፈለውን የሄደውን ዋጋ ሰው እንዴት እንዳረገን ከሱ ጋር እንዴት እንድንነጋገር እንደረዳን የቅርብ ወዳጆች እንዳደረገን ልጅ እንዳረገን ያችን ነገር ለማውራት ሞክራለሁ። ወይ ኢየሱስ ያልኩት ምለው ሳጣ ነው። ምንም ርዕሱ ግራ ገባኝ። ዝም ብዬ ወይ ኢየሱስ በቃ ከዛ እናንተ እንደፈለገ ተጠቀሙበታላችሁና ስለ መዳን ነው ማወራው። መጽሐፍ ቅዱስ ላይ ሳነብ ሁለት ነገሮች ይገርሙኛል። ኤፌሶን 2:3 ባጭር ቃል ሲናገር ከፍጥረታችሁ የቁጣ ልጆች ነበራችሁ። ሮሜ 5:10 እናንተ ከእግዚአብሔር ጋር ጠላቶች ናችሁ ይላል። በቃ ሲጀምር ራሱ ከፍጥረት የሚለው ፌር ነው ብዬ አላምንም። ሰው ክፉም ደግም ሳያደርግ እንዴት ነው ከፍጥረቱ ከእግዚአብሔር ጋር ተጣልቶ ቁጭ የሚለው? ራሱ ፈጥሮ ራሱ የሚጣላ አምላክ እንዴት ነው? ይሄ ትክክል አይደለም ብዬ አስባለሁ። ግን እግዚአብሔር ቃል ምንድነው የሚለው? ገና ስትፈጠሩ እግዚአብሔር እናንተን አይቶ ደሙ ይፈላል ነው የሚለው። በቃ ሲያይ ራሱ ይናደድባል፣ ብልጭ ይልበታል። ይሄ ነገር አላግባብ ይመስላል። ውስጥ ዘልቆ ላልገባ ሰው እግዚአብሔር ፌር አይደለም ምንድነው የሚያጣላን ምናምን ልትል ትችላለህ። ግን ሪዝን አለው። ያቺን ሪዝን ነው ማወቅ ያለብን ማለት ነው። ስለ ድነታውን በጣም ማውራበት ሪዝን ለምንድነው መሰለ? አንዳንዴ ሳናቀው ብዙ ነገር እግዚአብሔር ያደርግልናል። ልክ ነኝ? ብዙ ነገር ያደርግልናል። ደግሞ አንዳንድ ነገር እንፈልጋለን። ያንን ነገር ስንፈልግ ሰማይና ምድር እየተጋጨ የዘመረበትን ጉዳይ አንዳንዴ ጥፍት ይልብንና በትንሽ ነገር ወይ እናዝናለን ወይ በትንሽ ነገር ላይፋችን ጊዜ ይወስዳል። ግን እግዚአብሔር ኢየሱስን ልኮ የሰራው ትልቅ ስራ ድነት ይባላል። አሜን ነው ወይ? ኢየሱስ እንዴት ዳዊት አንድ ቀን ገረመው ማለት ነው። አሰበና ታስቦ ዘንድ ግን ሰው ምንድነው አለ? ጨረቃ ያለ የማያስቸግርህ ጨረቃ ሜርኩሪ በሰላም ይዞሩ ያሉ ይሄን አስቸጋሪ ሰውዬ መርጠ ልጅ ልከ ማዳን ምን አይነት ጉድ ነው ብሎ ተገረመ። ሃሌሉያ። ስለዚህ ዛሬ የምፈልገው ምንድነው? ምን ባረግልህ ነው እንዲህ ወደድከኝ? ምን ባረግልህ ነው እንዲህ ያሰብከኝ ብለን በዛች ነገር ሰርፕራይዝ እንድንሆን። ሃሌሉያ። ደግሞ በእውነቴን የምላችሁ ሁላችንም ደህንነት ላይ ተምረናል። ይሄን አሁን ማነሳው አልተማራችሁም ብዬ አይደለም፣ ግን መንፈስ ቅዱስ አንዱ ስራ የተማራችሁትን ማስታወስ ነው። ሃሌሉያ። ያሳስባችኋል፣ ያስታውሳችኋል። ከዛ በኋላ ሃሌሉያ ምናምን ትላለህ ማለት ነው። ኢየሱስ ጌታ ነው። አንዳንድ ሰው እኮ የሚከፋው ምንም ጎሎት እኮ አይደለም፣ ይሄንን ስለረሳ ብቻ ነው። እናስታውሳለን። አንዳንድ ጊዜ ያለውን የማያውቅና የሌለው ዘሴም ነው። ገብቷችኋል? ሰሪ ያለውን የማያውቅና የሌለው ምንም ለውጥ የለው። እንደውም አንድ ጊዜ ምን ሰምቻለሁ? አሮጊቷ አሉ እዚህ አሜሪካ ሀገር ልጅ ልከው ሴትዮዋ እንጀራ ጋጋሪ ነበሩ እና ዘሴም ነው ኑሯቸው 3 ዓመት 4 ዓመት 5 ዓመት ምንም ለውጥ የለም። መቼስ ሰው አሜሪካ ከሄደ ቢያንስ ልብስ ይልካል አይደለም እንዴ? እና ሴትዮዋ ላይ ምንም አይነት ለውጥ ጠፋ ማለት ምንም አይነት ለውጥ ሲነ ምንድነው ይሄ ልጅ ምንም አይልክም ወይ ብለው ሰዎች ሲጠይቁ አይ ይልካል፣ የሆነ ፎቶ ይልካል ቤቱ ላይ ለጥፈዋል አሉ። ልጁ ሲያሳዩኝ የለጠፉትን ፎቶ ብሎ እቤት ሲሄድልህ የተለጠፈው ለካ $። ሴትዮዋ ይሄ የቤተ መንግስት ፎቶ መስሏቸው ለጥፈው $100 ለጥፋል። እንኳን እሳቸውን ጎረቤት መለወጥ የሚችል ጉዳይ እቤት ተለጥፈው ቁጭ ብሏል። ለምን? ሴትዮዋ $። ምንድነው ሲፈነዳ ምን ያመጣል አያውቁም። $። እንደ ርችት የሚፈነዳ ጉዳይ እንደሆነ አንደርስታንድ አላረጉም። ይኸውልህ $። ማለት ባጭር ቃል ሳስረዳ እዚህ ጋር የኢትዮጵያ 100 ብር ባስቀምጥልህ የሶማሌ የኬንያ የቡርኪና ፋሶ ደርድሬ $። እዛ ባረግልህ አንዱ ምረጥ ብለህ ሁሉም ሰው ዘሎ የአሜሪካን ነው የሚወስደው። ለምን? ሶማሌም እዛ ውስጥ አለች፣ ኬንያም እዛ ውስጥ አለች፣ ቡርኪና ፋሶም እዛ ውስጥ አለች። $. ኢዝ ዘ ፋዘር ኦፍ እሺ እንግሊዘኛ ከተጠቀምኩ ተረጉማለሁ። ይኸውላችሁ ይሄ ስለ ኢየሱስ የምናወራው ጉዳይ ሁሉ ነገር ተጠቅልሎ እዛ ውስጥ ነው። ከዛ በኋላ ዘርዝረን ነው የምንጠቀመው። መዘርዘር ብቻ ነው። ኢየሱስ ጌታ ነው። ስለዚህ ድነት በኢየሱስ የተሰራው ስራ ሰው ካልገባው በስተቀር በጣም እብድ አይሆንም። ያ ነገር ደግሞ እውነቴን እምላችሁ ለብልጦች ለአዋቂዎች አይኑ ኢንቴሌክቹዋል ምናምን ለሚል አይደለም። ለዚህ ግቡ ለማይባሉ በስብከት ሞኝነት ለሚያምኑ ነው የሚበራው። አሜን ነው። ዝም ብሎ በቃ አይገባውም የተባለ ሰው ገብቶ አንዳንድ ሰው እኮ ዝም ብሎ ምንጭሆ ዝም ብለን ተሰብስበን ስራ መሄጃ አተን ምን ሊመስሏል? ሰማይና ምድር መላእክት ቆመው ያጨበጨቡበት ጉዳይ ነው። ሃሌሉያ። እና ድነትን በጣም ከባድ ነው። አንዴ ከባድ ነው በሉ። አንዴ መዳን ምንድነው? በጣም ከባድ የሆነው ደግሞ ለምንድን ነው? ኦሮሞ ስለሆንክ አድን፣ ትግሬ፣ አደሬ፣ በርበሬ አትድን። በዘር አይዳንም።
ያለ በሰማይ ሄደ እኔ አማራ ነኝ አይሰማህም በኩርኩም ትግሬ ነኝ በኩርኩም ምንም አያድንም ድነት በዘር አይሆን በገንዘብ አይሆን በትምህርት አይሆን በቁመት አይሆን በእውቀት አይሆን በከባቢ አይሆን ስለዚህ ድነት በጣም ከባድ ስለሆነ በነፃ ተሰጠን በነፃ የተሰጠን ርካሽ ስለሆነ አይደለም መግዛት ስለማንችል መስራት ስለማንችል ማድረግ ስለማንችል በመድር ላይ ሌሊትን ቀን ቢያደርግ ከባድ አይደለም አንድ ሰው ፕሉቶ ላይ ቢወጣ ከባድ አይደለም ፀሐይ ላይ ቢወጣ ከባድ አይደለም እውነቴን ነው ማለት ከባድ የሚባሉ ብዙ ነገሮች አሉ በእኛ ህይወት ግን በጣም ከባድ ማለት ሰው ከሲኦል ወደ መንግስተ ሰማይ መግባት ነው ለድነት 18 ደረጃ የለም ድነትን ለማግኘት 700 ደረጃ የለም ይሄን ደረጃ መውጣትም የሚችል የለም ራሱ ነው ደረጃን ወርዶ የመጣው አንተ እንዴት አድርገህ ነው የምትወጣው ደረጃውን አትችለውም ድነት ከባድ ነው ደረጃ የሚባል የለም ምናምን የሚባል የለም እዚህ ክሊር እሺ ሲጀምር ምን አለ የሮሜ ጸሐፊ ሲናገር የቁጣ ልጅ ነህ ስትወለድ ገና ማፀን ውስጥ ራሱ እግዚአብሔር አይቶ አናትን ለማለት የሚፈልግ ጠላቶች ናችሁ ማለት እሱ የሚያሳድድ አንተ ምሸሽው ነህ መጣ እግዚአብሔር ሲባል ትሮጣለህ እግዚአብሔር አንተም ማናገር የማይፈልግ ያቆረፈ ሰው እግዚአብሔር በምንም መንገድ ካንተ ጋር ህብረት የለም ምን አገባኝ ታዲያ ልትል ትችላለህ እንዴት ጠላት እንዴት እንደሆንክ ልንገር አንዴ አዳምን እግዚአብሔር ፈጠረው አሜን ነው ሲፈጥረው አሁን ሰዎች እንደሚሉት አዳም ውስጥ የገባው ህይወት በየሶስት አሁን አንዳንድ እምነት ምን ይላል ሰው ከተፈጠረ በኋላ ከ3 ወር በኋላ ነው የሰው ህይወት ሰው ውስጥ የገባው ብሎ ያስባል this is false teaching እግዚአብሔር በየወሩ የሚፈጥረው ሙልሙል ህይወት የለው ህይወትን አንዴ ነው የፈጠራት የሰማችሁ ነው ህይወት የሰው ህይወት አንዴ ነው የተፈጠረው አንዳንድ ሰው ለድራማ በተጠቀም ችግር አለው ትንሽ ድራማ ነገር ቴንክ ዩ አሁን ቅዱስ አዳም ላርግ ዛሬ በኋላ ላይ አዲሱ አዳም አረጋለሁ አሁን ነብይ ቅዱስ አዳም ልክ እግዚአብሔር አዳምን ፈጠረና የሁላችንንም ህይወት እሱ ውስጥ ነው የከተተው አዳም እኛን አርግዟል ይኸውልህ ሃሌሉያ አዳም የሰው ሁሉ ተወካይ የኬንያም የቡርኪና ፋሶም የቻይናም የሁሉም እንዴት ከፍጥረታችን እግዚአብሔር እንደተጣላን አንደርስታንድ እንድታረጉ ነው አሁን ፈጠረና የኔም ህይወት የከበደም ህይወት የቻይናም ህይወት የሁሉም ህይወት የት ገባ አዳም ውስጥ ለአዳም የራሱን ህይወት ብቻ አይደለም የሰጠው የሁሉም የሰው ዘር ህይወት አዳም ውስጥ አለ አሁን የአባ ወልደ ጊዮርጊስ ዘጋስጫ የሚባሉ ጳጳስ ናቸው የኦርቶዶክስ ጳጳስ የሌላ ሀገር አባ ወልደ ጊዮርጊስ ዘጋስጫው ይባላሉ እሳቸው ምን አሉ ያልተወለደ ልጅ እንዴት በደለ አሉ መሬት ላይስ ወርዶ ያልኖረ ከትልልቆቹ እኩል እንዴት ጥፋተኛ ሆኖ ተቆጠረ ምንም ነገር ያላደረገ አንድ ቀን ያልኖረ እንዴት ማህፀን እያለ ሞተ ብለው ጠየቁ ለዚህ ነው መልሱ የመጣው አንድ ሰው እናቱ ማህፀን የሞተ ነው እናቱ ማህፀን በደለኛ ነው ገና ከፍጥረቱ የቁጣ ልጅ ነው ማለት ሞቷል ማለት ሳይወለድ እንዴት ሞተ ሲል ይሄ ነው መልሱ አዳም የሁላችንን ህይወት ይዞ ነው አንድ እርጉዝ ሴት ለምሳሌ እርጉዝ ሴት በረኪና ብትጠጣ ልጄን አይነካውም ሄልሜት አድርጓል ትላለች እንዴ በረኪናው ሄዶ እሷንም ልጁንም ያጨሰዋል ጋሻ ይዟል ይባላል አይባልም አዳም እኛን አርግዞ የእግዚአብሔርን ትእዛዝ እግዚአብሔር በባህሪው ብቸኝነት አይወድም አሜን ነው ወይ ሰው ብቻውንም እንዲሆን አይፈልግም እሱም ብቻው ለዚህ ነው አሁን ለምሳሌ ቸርችን እኮ ብቻው መስራት ያለ ነብይ ነው ያለ እኔ መስራት ይችላል ብቻው ግን ምን ይላል አብረን ነው የምንሰራው አለ ደስ ይለዋል እናንተ ስታመልኩት ቅድም እኔ ሳመልከው ፌሎሺፕ ደስ ይለዋል ብቸኝነት የማይወድ እኛን የሚወድ አምላክ ሲንገል ለሲ አሜን የተኬ መዝሙር ምን ያደርግለታል ከተኬ በላይ የሚዘምሩ አሉ እኮ መላእክቶች ግን ደስ ይለዋል ከተኬ አፍም ይሰማል ደስ ይለዋል ልጅ ይወደኛል ማለት ነው ይታዘዘኛል ይላል አሜን ነው ወይ ከዛ በኋላ እሱ እዚች ጋር ላስቸግራችሁ አንዱ ና ሶስታችሁ ነው አራታችሁ ነው ምን ችግር አመዛ አንቺም በኋላ ተራሻል ልክ ህይወቱ እዚህ ውስጥ ገባ አያችሁ ህይወቱ ሲገባ አዳም ልክ እግዚአብሔር የሚያዋራው ንጹህ ህይወት ያልተጣለው ንጹህ ህይወት ያልቆሸሸ ንጹህ ህይወት እግዚአብሔር እየመጣ የሚጨብጠው ንጹህ ህይወት ደስ የሚለው ንጹህ ህይወት ነበር ይሄን ህይወት ይዞ ሄዶ ሲበላ ፓስተር ሄኖክን ይዞ በላ ቡርኪና ፋሶ ሁሉም ሰው እዚህ ውስጥ ነው ከዛ በኋላ ይሄ ህይወት ቆሻሻ ሆነ ይሄ ህይወት እግዚአብሔር ተቆጣበት ይሄ ህይወት እግዚአብሔር አዘነበት በቃ ተናደደ እግዚአብሔር በዚህ ህይወት አዘነ በዚህ ህይወት አሁን አዳም ልክ መውለድ ሲጀምር አዳምን በመልኩ ይላል ሰው ወለደ
በፊት ቢወልድ ኖሮ በእግዚአብሔር ሕይወት መልክ ነበር የሚወልደው። አሁን ግን የቆሸሸ መልክ እየሰጠ መውለድ ጀመረ። አሁን አዳም የራሱን ሕይወትን ሳታጨማድድ ያዝ። አሁን የራሱን እሱ ሲወለድ ያንን ቆሻሻ ሕይወት ተረከበ። ሲወለድ ያንን ቆሻሻ ያዝ። አንተው አሁን ተመልከቱ። እዚህ ውስጥ ምን አለ መጽሐፍ ቅዱስ? ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎላቸው። እዚህ ውስጥ ወጳጳስ እንትና ወጨጌ እንትና ወፓስተር እንትና ወሐዋርያ እንትና ወእቴጌ እንትና ወመነን እንትና የለም። ሁሉም ካለ ሁሉም ነው። ጎሏቸዋል ያለው ብር አይደለም። ጎሏቸዋል ያለው ቁመት አይደለም። ክብር፣ የእግዚአብሔር ሕይወት፣ እግዚአብሔር መጥቶ የሚያዋራው ሕይወት፣ እግዚአብሔር የሚደሰትበት ሕይወት የለም። አንድስ እንኳ አየህ። ከዛ በኋላ ወደ እግዚአብሔር እኮ የምንመጣው የተመረዝንበት መርዝ ስናቅ ነው። አሁን እዚህ ውስጥ ጠቅላላ ስላልተመረመርን ነው በሰላም የምንዘምረው። የተመረመረን ቀን በጠዋቱ ስፖርት እንጀምራለን። ለምን? ሰርፕራይዝ እንሆናለን ሐኪም ቤት አይደለም እንዴ? አዎ። ፈረንጅ ግን በየጊዜው ስለሚመረመር ያውቀዋል። ስፖርት በጊዜ ይሰራል። ምን ሚል አይደለም እንዴ? አሁን አሜሪካ ሀገር ስፖርት አይሰሩም ማለት ብዙ አንዳንድ አበሻ፣ እዚህ ሀገርም አንሰራም ብዙዎቻችን ማለት ነው። ግን የሚሰራ አበሻ ከታየ ይባላል ሰርፕራይዝ ሆኗል ይባላል። የሆነች ነገር ነግረውታል። በጠዋት በበረዶ የሆነ ነገር ነግረውት በሰላም የሚሰራ የለም። እኛ እኮ በመራቱ እንደው ጌታ እየተዋጋልን አይደለም። አሁን ስትመረመር ነው። አሁን አድገኛ ነገር ሲነግሩ የዛ ሐዘን ይጨምር። እንዲህ አይነት አለብኝ እንዴ ወይኔ ኤቭሪ በሽታ ትሪት ሊደረግ ይችላል በሐኪም በጸሎት በምናምቱ በሐኪም ኤቭሪ በሽታ ትሪትመንት አለ። ካንሰርም አለው ይሞከራል። በቃ ባትድንም ብትድንም አንደርስታንድ። ይሄ ግን ትሪትመንት የለው። ቀጥታ ወስዶ የሲኦል ዋና ከተማ ነው የሚያስቀምጠው። አለቀ። ሰው አንድ እጁ ተቆርጦ መንግስተ ሰማይ ሊገባ ይችላል። ሰው ከስኳር ጋር ገነት ሊገባ ይችላል። ሰው ከኤችአይቪ ጋር ሊገባ ይችላል። ኤችአይቪ ያለብህ ገነት አትገባም አትባልም። ዩጋችሚ ኃጢአት ግን ኖሮብህ ገነት አይደለም በሩ ጋር አትደርስም። ይሄም አሁን ስለ ኃጢአት የምለው የትኛው ኃጢአት እንደሆነ በኋላ እነግራችኋለሁ። ይሄ በተሐብሶ የሚመጣ እግዚአብሔር የተቆጣበት ቆሻሻ ህይወት ነው እያወራ ያለው። ይሄ ህይወት ኦሬዲ በአዳም አለመት። ስለዚህ ነው የሮሜ ጻፊ ሲናገር በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ። በአንድ ሰው እንጂ በመቶ ሰው አልገባም። ገባ ካለ ከዓለም ውጪ ነበር። ከዓለም ውጪ የት ነበር? በመላእክት ዓለም ነበር። መላእክት ትዕቢተኛ ሆነ። እኔ ተወክቸው ምናምን ሲል መላእክት ጆሮን ይዞ ወደ መሬት አፈረጠው። ሲያፈርጠው ለምን ብቻዬን አለና ሰውን ሁሉ መበከል ጀመረ። ዩጋችሚ በተንኮሉ ሔዋንን አሳት። ብዙ ጊዜ እኛ ሰይጣን የሚመስለን አየር ላይ የሚበር ብቻ ነው። የምትበር በእንትን ጋር የምትሽከረከር እዚህ ውስጥ ያበርባል። አንዳንዴ እዚህ ውስጥ አይዲያ ያበርባል። ሐሳብ፣ ክፉ ሐሳብ ያበርባል። አንዳንዴ ትልቁን በር ትከፍትና ትንሹን ለመዝጋት ትታገላለህ። ገብቷል አይደል? ማባለ አልገባም? ይገባል። አሁን እግዚአብሔር ሰው ሁሉ እንደተበከላየ ሳይ መዳን የምንችልበት የለም። ዝም ብሎ የበግ ደም የምናምን ደም ተሰጠ። የበግ ደም ደግሞ የኛን ህይወት ልክ አይደለም። ኃጢአት የሰራች ነፍስ ደግሞ እርሷ ትሞታለች። ከዛ በኋላ እግዚአብሔር አየ የገዛ ክንዱ ይላል መድኃኒት አመጣለት። ጩና አሜን። በፓስተር እንትና ሊጠቀም ሲል እሱም ተወልዶ ነው። በቴጌ እንትና እሷም እንደዛ ነች። ሁሉም እንደዛ ነው። አንድ እህት ልጠቀም አንቺ ብቻ ለመጨረሻ ሁሉም ሰው ገና ሁላችሁም ትመጣላችሁ። እሷን ለዛሬ ማርያም አረኳት። አሜን አትሉ? አሁን ያው ተኬ ይረዳኛል። በኦርቶዶክስ የማርያም እናትና አባት ሐናና ኢያቄም ይባላል። ምንም ተቃውሞ የለኝም፣ ችግር የለም። ሐናና ኢያቄም ምን ቶሎሳና አዲስ አመት ስም ነው። ሐናና ኢያቄም ከሚባሉ ሰዎች ተወለደች። አሁን ማርያምም ያንን ላይፍ ተቀበለች። እየሰማኸኝ ነው? እሷን ተቀበለች። ማርያምም ዘሴም ነፃ የምትሆንበት ጉዳይ የለም። ሰዎች እንደሚመስላቸው ማርያም የተለየ እንደዛ ቢሆንማ ማርያምን ተሰቀይና ድኝ ይላት ነበር። የለማ እሷም ጋር ያን ህይወት ተካፍላን የመጣችው ሪብ ብታረጋት አዳም ውስጥ ነች። እሷም እዚህ ነች። እንደ ሪብ እናረጋት ወደ ኋላ ግቤ ብንል ጠርበላበት አዳም ውስጥ ነው። የሰው ዘር ጠቅላላ መቆሚያው የት ነው? አዳም ውስጥ ነው። ከበደንም ሪያርክ አዳም ውስጥ ነው። የሽንም ሪያርክ አዳም ውስጥ ነው። ኦሮሞ ሪያርክ አዳም ውስጥ ነው። ቻይና ሁሉ ማጥ ያሰራ በአንዱ አዳም በኩል። ስለዚህ እግዚአብሔር ሰውን ሁሉ ሳይ እኛም ማዳን የሚችል ሰው የለም። መልአክ ተሞከረ። ብርቱ የሚባል መልአክ። ቆይ አንተ አሪፍ ነህ ጎበዝ ነህ ተባለና ማህተሙን ፍታ ይባላል። ምን ነው ብርቱ መልአክ ያንተን ኃጢአት ፈራው፣ የኔን ህይወት ፈራ፣ መሸከም አልቻለም። ከዛ ዮሐንስ ሲያይ አለቀስኩኝ አለ። ማን ይፈታዋል ታዲያ ይሄን ነገር? ማን አለ? ማን ነው ይሄን ጣጣ ሊሸከም የሚችል? ከዛ አንድ ሽማግሌ እየበረረ መጣ። ነካው። አታልቅስ፣ ከይሁዳ ነገድ የሆነው አንበሳ
መጽሐፉን ይወስድ ዘንድ ማተሙን ይፈታ ዘንድ ድል ነስቷል። ሃሌሉያ! አታልቅስ። የይሁዳ ምን ከዛም እንደሚል ታውቃለህ? የዳዊት ስር የዳዊት ምን ስር የዳዊት ስር ማለት ምን ማለት ነው? አንተ ዳዊትን ልታደንቅ ትችላለህ። ጀግና ነው ዴቭ ማለት ኖ ዳዊትን ራሱ የወለደ የዳዊት መገኛ። እስቲ አሜን በሉ አንዴ። አሁን እኛ መላእክትን ጠልተን ነው እንዴ? መላእክትን እኮ አልጠላውም። ራሱ ብርቱ መልአክ ፈራው። የሚገርማችሁ ዮሐንስ ግን መቼ እንደጮኸ ታውቃላችሁ? ልክ ማህተሙን ከእጁ ወስዶ ኢየሱስ ልክ ሲይዛው መጮህ ጀመረ። ይኸውላ ሽማግሌዎቹ መዘመር የጀመሩት ሲፈቱ አይደለም፣ ሲቀበለው ገና ነው። ለምን? ኢየሱስ እጅ የገባ ነገር እንደሚፈታ 100% ሹር። እስኪ ፈታው እንዳትጠብቅ ገና ትዳርህ እጁ ላይ ከገባ ላይፍ እጁ ላይ ከገባ መፈታቱ ግዴታ ነው። አንድ ሰው አሜን ይለኛል። ሃሌሉያ ሃሌሉያ! ከይሁዳ ነገድ የሆነው አንበሳ መጽሐፉን ይወስድ ዘንድ ማተሙን ይፈታ ዘንድ ድል ነስቷል። የዳዊት ስር ነው እሱ። ዳዊት የዳዊት መገኛ ጀግና ነው። ዳዊት ብለህ ተደንቀ ሊሆን ይችላል። ዳዊትን የወለደና የፈጠረ የይሁዳ አንበሳ የታረደው በግ ማህተሙን ሊተረትርና ሊፈታ ኤልሻዳይ ነው። ሲንገል ለስታሜ አሁን በደንብ ስሙኝ። ማርያም በዛ ላይፍ ውስጥ ነች፣ ወሰደች። አሁን ኢየሱስ እንዲህ አለ። ዕብራውያን ምን አልኳችሁ? መድኃኒት ፈለገ አይደለም? ዕብራውያን 10 ምን አለ? አየ ኢየሱስ ሰው የሆነው ባይዘው መለኮት ነው። መለኮት መሞት ስለማይችል ነው ሰው የሆነው። መልአክ መሞት አይችልም ሰው ካልሆነ በስተቀር። ሰይጣን የማይድንበት ሪዝን ምን እንደሆነ ታውቃለህ? መሞት አለመቻሉ። አንተ የዳንክበት አሪፍ ነገር ሞት መቻልን። ሞታችንን ለጥቅም የለወጠበት ምክንያት እዚህ ጋር ነው። ለምሳሌ አዳም ልክ በዛ በተበላሸ ህይወት ሄዶ የህይወቱን ዛፍ ሊበላ ሲል እግዚአብሔር በሰይፍ ዘጋው። ለምን? ይሄ ሰውዬ ከዚህ ከበላ አብሮ ሊያደርቀን የህይወት ዛፍ ህያው ያደርገዋል። ያ የተበከለውን ህይወት ይዞ ያ ከእግዚአብሔር ጋር ማውራውን ህይወት ይዞ እግዚአብሔር የተናደደበትን ህይወት ይዞ ሊበላል። ከዛ ዘጋበት። አትሎ ቢበላስ ኖሮ እንደ ሰይጣን ሆነን ቁጭ ዘላለም ጠላት ሆነን ከዛ ሊበላ ሲል አትበላትም በዚህ ህይወት አለና ዘጋበት። ለምን? በሌላ ህይወት ትበላለህ። በሌላ አሁን ከዛ እንዲህ ያለ ዕብራውያን ጽፍ ፍቃድን አደርግ ዘንድ አለ ኢየሱስ ነው የሚለው። ስጋን አዘጋጀህ። ለኢየሱስ ስጋ ነው እንጂ የተዘጋጀው ህይወት አልተዘጋጀም። ማርያም የሰጠችው ስጋ ነው። በቃ አዳዲሶች ካላችሁ በደንብ ስሙ። ጌታ ይባርከኝ። እኔ ግልጽ ተናጋሪ ነኝ። 3 ጊዜ የምቀኛ መንፈስ አናቱ ይመታ። ጌታ ይባርከኝ ስል አሜን በያ። እንዲህ አትበይ። አሁን ምን ፍቃድን አደርግ ዘንድ ምን አለ? በመባና በበግ መስዋዕትና በኮርማ መስዋዕት አልተደሰትክም አለ። እግዚአብሔር አልተደሰተም። ይሄ ያረደ እየሸከሸከ መኖር አልተደሰተም። ያልተደሰተበት ሪዝን ደግሞ የኔ የህይወት ቫልዩና የበጉ ቫልዩ አንድ አይደለም። ይሄ የብሉይ ኪዳን ኃጢአት ይሸፈናል እንጂ አይታጠብም። ታውቃላችሁ? በፊት ይሸፈናል። ኒው ቴስታመንት ግን ኃጢአታችንን በበጉ ደም አጠበው። እጥበትን የተካሄደው መሸፈን፣ መከለል፣ መጋረድ ምናምን አይደለም። የሆነ ቀን ገልጠው ሊያውት አይቻልም። አሁን ተደመሰሰ፣ አጠበ። ከዛ ና እንደ አንተ ወዳለ ኢየሱስ አድርጌያለሁ ለዛሬ ነው። ስትወጣ ነኝ እንዳትል አለ ወዳለ አይ ላቭ ዩ። አሁን ኢየሱስ ከማርያም ምን ሆነ? ተወለደ። ይኸውልህ ከዮሴፍ መወለድ ይችላል እኮ። ከዮሴፍ አልወለድም እኔ ወንዳታ ብሎ አስማት ለማሳየት አይደለም። ከዮሴፍ ከተወለደማ ፊተኛው አዳም ወገብ ይገኛል። ያን ቆሻሻ ህይወት ይወስዳል። እግዚአብሔር የተጣላውን ይወስዳል። አሁን ከማርያም ስጋ ከሰማይ ህይወት ይዞ መጣ። ከሰማይ የማርያም ህይወት እዛው ቀረለት። ይጋጭሚ ይሄ ስጋ ወሰደ፣ ህይወት ከላይ ይዞ መጣ። ከዛስ ልክ ሲወለድ ኢየሱስ በሁላችን ሲናደር ነበር። እግዚአብሔር ኢየሱስን አየው። የምወደው ልጄ በሱ ደስ የሚለኝ። በእኛ እስካሁን ደስ አልተሰኘም። በአገልጋዮቹ፣ በካህናቱ፣ በጳጳሳት አልተደሰተም፣ በፓስተሮቹ። አሁን ግን የተወለደው በሱ ደስ የሚለኝ ዮሐንስ አየና ተንኮል የሌለበት የእግዚአብሔር በግ፣ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ተወለደ። ሃሌሉያ! የአንድ ሰው ኃጢአት አይደለም፣
የሆነ ዘር ኃጢአት አይደለም። እስከዚህ ድረስ ሁላችሁ በደንብ ስሙኝ። እስከዚህ ድረስ የዓለም ህዝብ ለሁለት የተከፈለ ነበር። ልክ መጣና አብርሃም ጋር እንዲህ ተከፈለ ሰው አሕዛብና አይሁድ። አይሁዶቹ በበግ ምክንያት ወደ እግዚአብሔር ወይ አይሁድ ነው ወይ አሕዛብ ነው። አሁን ግን ኢየሱስ መጣ። ምን ከሁለቱ አንድ አዲስ ዘር አይሁድም ያልሆነ አሕዛብም ያልሆነ ሲንገል አዲስ ፍጥረት ኒው ክሪኤሽን ይዞ መጣ። አሜን ነው ወይ? እንዴት ተፈጠረ? አሁን እሱ መጣ ኃጢአተኛ ነው መጣ። አዮ ኢየሱስ ሞቶልሃል ተባለ። ከዛ በኋላ ስለ ኃጢአት ሞተሃል አንተ ነህ ተባለ። የሱን ቆሻሻ ህይወት እግዚአብሔር ማዋራውን ህይወት ኢየሱስ ተቀበለ። እርግማናችንን የሁላችንን በደል እግዚአብሔር በሱ ላይ አኖረ። አሁን እሱ ቆሻሻውን እዚች ላይ አርጋት የሰዎችን ኃጢአት ምን አረገ? አሁን አምነሃል እንዲህ ይላል ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው። እነሱ ከስጋ ከደም ወይም ከወንድ ፍቃድ አልተወለዱም። ከዛስ የሱን ህይወት ወሰደና ሌላ ያልቆሸሸ በሱ ደስ የሚለኝ ተባለ። እግዚአብሔር የተደሰተበት ህይወት፣ እግዚአብሔር የሚያዋራው ህይወት። ከዚህ በኋላ አሕዛብም አይደለህም አይሁድም አይደለህም፣ አዲስ ፍጥረት ቤተክርስቲያን ተወለደች። አሁን ለተቀበሉት በስሙ ላመኑት እነዚህ ከስጋና ከደም አይደለም የተወለዱት ይልና ከወንድ ፍቃድ ጨመረበት። አየህ አሁን ከወንድ ፍቃድ የወሰድነው ነገር ሁሉ እዚህ ጋር ተቆረጠ። we are new creation። እግዚአብሔር የሚያዋራው ህይወት፣ እግዚአብሔር መንፈስ ቅዱስን የሰጠው ህይወት፣ አባባ ማለት የሚችል ልጅ ሆኖ ቦርናት መጣች። እሷም አሁን እሷም ነፍሴ ጌታዬን ታከብራለች ያለች ጊዜ ማለት ነው። አላቅም ብቻ ለማንኛውም ተወክል። እሷም አሁን አመነች። እሷም ቆሻሻ ህይወቷን አስቀመጠች። ንጹህ ህይወት እየተቀበላችሁ ሂዱ፣ ካለቀ እዛው ተቀበሉ። በቃ ጨርሳችኋል። ቁጭ በሉ። አንተ ቁም ትንሽ ስሙኝ አንዴ። ኢየሱስ ክርስቶስ የሁላችንም በደል ምን አረገ? አንዴ እንዴት ጻድቅ እንደሆናችሁ ልንገራችሁ። እኔ አሁን አካውንት አለኝ አዋሽ ባንክ። ስንት ነው እንዳትሉኝ፣ አካውንት አለኝ። ለነብይ ሄኖክ ብር መላክ ብፈልግ ከሄኖክ ጋር ሳልገናኝ ሁሌን አርጌ እዛ ሆኜ ልክለታል። የኔ አካውንት ሙሉ ኃጢአት ነው፣ ቆሻሻ ነው። እግዚአብሔር ማዋራው ነው አካውንቴ። ኢየሱስ እንዲህ አለ፣ አካውንትን ወደኔ ላክና የኔን አካውንት ወሰዳለ። የኢየሱስ አካውንት ደግሞ ፉል ኦፍ ራይቸስነስ ነው። ነውር የለም፣ እድፍ የለም እሱ ውስጥ። አሁን እንዲህ ይላል የሮሜ ጻፊ፣ በአንዱ አዳም አለመታዘዝ ምክንያት ሞት ወደ ዓለም፣ እርግማን ወደ ዓለም ገባ። በአንዱ ኢየሱስ መታዘዝ ምክንያት ህይወት ወደኔ ገባ። ያው አዳም ስላልታዘዘ እኔ ምንም ሳልሰራ ሰርታችኋል እንዴ? አዳም ሲበላ በልታል ወይ? አቮካዶ ይብላ ፓፓዬ ይብላ ምናቀው ነገር አለ እንዴ? አዳም በበላበት አንተ ምን ሆነሃል ተባልኩኝ። ኃጢአተኛ ለምን? በአዳም ወገብ ውስጥ ነበርኩኝ። አሁንስ ያኔ ኃጢአተኛ ስሆን አልሰራሁም፣ አሁንም ስጸድቅ አልሰራሁም። ኢየሱስ ስለታዘዘ ታዛዥ ህይወት የኔ ሆነ። አካውንታችን ሽፍት ሆነ። ቆሻሻ ህይወቴን እሱ ወሰደ፣ የሱ አካውንት ወደ እኔ ተገለበጠ። በቃ ቴንክ ዩ